ጥልቅና በቂ እንቅልፍ ለማግኘት በቀን ውሏችን ማድረግ ያለብን 5 ነገሮች ተጠቀሱ። እንቅልፍ እጦት ተቸግረዋል። በተቆራረጠ እንቅልፍ ምክንያት የተረበሸ ሌሊት ያሳልፋሉ። በዚህ ምክንያት የቀን ውሎ በድካም የተሞላ ነው። በሽታውን ብቻዎትን አይደሉም። ይህ የበርካቶች ችግር ነው። ምናልባትም ከዚህ በፊት ያጋጠሙት ያለውን የእንቅልፍ ችግር ለማስወገድ ወደ መኝታ ከመሄደው በፊት ማድረግ ስላለቦት ልምምዶች በተደጋጋሚ ተነግሮት ይሆናል። ለምሳሌ ወደ መኝታ የምትሄዱበትን ሰዓት ተመሳሳይ ማድረግ፣ አልጋችሁ ላይ ከገባችሁ በኋላ ስልክ አለመነካካት ተጠቃሽ ነው። ሆኖም ጥሩ እንቅልፍ ለማግኘት በምሽት የምናደርጋቸው ልምዶች ውጤት ብቻ አይደሉም። በቀን ውሏችን ውስጥ ማድረግ ያለብን ነገሮች አሉ። እነዚህን የቀን ልማዶች ቀኑን ሙሉ ንቁ ሆኖ ለመዋል አስተዋጽኦ አላቸው። ከእንቅልፋችን ስንነሳ ጥሩ ስሜት የመሰማት ምስጢር የሚጀምረው ቀን ውሏችን እንደሆነ ጥናቶች ያመለክታሉ። በመሆኑም እረፍት እንዲሰማን የሚያደርግ ኃይልን የሚጨምሩና እንቅልፋችን ለማሻሻል የሚረዱ በቀን ውላችን ችላ ልንላቸው የማይገቡ 5 ነጥቦችን እናጋራችሁ። የአይረን መጠናቸውን ማረጋገጥ። በዓለም ከ3 ሰዎች አንዱ የብረት ወይም አይረን እጥረት አለበት። በተለይም ጨቅላ ሕፃናት፣ ታዳጊ ልጆች፣ ልጃገረዶች እና በመውለድ የዕድሜ ክልል ላይ የሚገኙ ሴቶች፣ ነፍሰ ጡሮች፣ ሴቶች፣ ስፖርተኞች፣ ተዋጽኦ ብቻ የሚመገቡ በተለይም ቬጋኖች እና በተደጋጋሚ ደም የሚለግሱ ሰዎች ለእነዚህ ነገር ተጋላጮች ናቸው። ሁለተኛ፣ አረንጓዴ ምግቦችን መመገብ። በርካታ ጥናቶች እንደሚያሳዩት ፍራፍሬና አትክልቶች የሚመገቡ ሰዎች የተሻለ እንቅልፍ ያገኛሉ። በተቃራኒ ደግሞ ቶሎ የሚደርሱና ፈጣን ምግቦችን የሚመገቡና ለስላሳ መጠጦችን የሚጠጡ ሰዎች ጤናማ እንቅልፍ ይርቃቸዋል። በሶስተኛ ደረጃ አካላዊ እንቅስቃሴ ማድረግ። አካላዊ እንቅስቃሴና እንቅልፍ ያላቸው ግንኙነት እስካሁን ድረስ የተጠና ቢሆንም አካላዊ እንቅስቃሴ በአጠቃላይ ረጅምና ጥሩ እንቅልፍ እንድንተኛ ይረዳል። እንደምታስቡትም ከባድ እንቅስቃሴ ማድረግ አይጠበቅባችሁም። በአራተኛ ደረጃ ከሲጋራና ከአልኮል መታቀብ። የበርካቶች አዲስ ዓመት በመጣ ቁጥር የሚይዙት እቅድ ነው። ነገር ግን መደበኛ ጠጭና አጫሽ ለሆኑ ሰዎች በድንገት እነዚህን ሱሶች ማቆም ከባድ ሊሆን ይችላል። ሊተገበሩ የሚችሉ እቅዶች ግን መያዝ ይቻላል። ከሲጋራና ከአልኮል መታቀብ ለእንቅልፍ መልካም አጋጣሚ ነው። መጨረሻ ቁርስን ችላ ሳይሉ መመገብ። ቁርስ መመገብ ክብደት ለመቀነስ ወይም ጤናማ የሰውነት ክብደትን ለመጠበቅ ይረዳል ወይ ለሚለው የተለያዩ ምላሾች ናቸው አሉ። ቁርስ መመገብ ወይም መዝለል በሰውነታችን ክብደት ላይ የሚያመጣው ግልጽ የሆነ ተጽዕኖ እንደሌለ ቁጥጥር በተደረገባቸው ናሙናዎች ላይ የሰራ አንድ ተከታታይ ጥናት ያመልክቷል። ሆኖም ቁርስን የመመገብ ጠቀሜታው ግልጽ ነው። ቁርስ መመገብ አእምሯችን ስልና ንቁ እንዲሆን የማድረግ ኃይል አለው። 43 ጥናቶች የተመለከተ አንድ ዳሳ ቁርስ መመገብ የማስታወስ ብቃታችንና ትኩረታችንን እንደሚያሻሽል አሳተ። ይህ ለሕፃናትም የሚሰራ በዘፈቀደ በተመረጡ ጥናቶች ተሳታፊ ላይ በሰራ ጥናት ከእንቅልፋቸው እንደነቁ የሚመገቡ ሕፃናት ትኩረታቸውና የማስታወስ አቅማቸው መጨመሩ ይታያል። 127 የሕክምና ተመራማሪዎች በተሳተፉበት አንድ ጥናት ቁርስ የሚመገቡ ከማይመገቡ በተሻለ ድካም አይኖራቸውም። ስለዚህ ቁርስ በተመሳሳይ ሰዓት በመመገብ ጠቀሜታ ላቅ ያለ ነው። የሕክምና ተመራማሪዎች ላይ የተሰራው ጥናት በታይዋን 1800 ተመራቂ ተማሪዎች ያሳተፈ ጥናት ተጨምሮ ሌሎች ጥናቶች እንደሚያመለክቱ ቁርሳቸውን በተመሳሳይ ሰዓት የሚመገቡ ከማይመገቡ በተሻለ የድካም ስሜት አልተሰማቸውም።